ከዚህ ቪዲዮ በኋላ አጥንቻለሁ ግን ፈተና ላይ ምንም አልሰራሁትም ኦር አጥንቼ ፈተና ስገባ ግን እረሳዋለሁ የሚል ተማሪ አይኖርም። ከፕሮብለሙ እንነሳና ለምንድን ነው ፈተና ስንገባ ምን ረሳው ላይ አጥንተን ሌሊቱ ሙሉ አጥንተን ምናምን ፈተና ላይ ስንገባ ለምንድነው ምን ረሳው ሲባል በራሳችን አባባል ጭንቅላታችን ውስጥ አላስቀመጥነው ኦር በደንብ እስኪገባን አላጠናነው ጀስት ለማንበብ ያክል ነው ያነበብነው። ሶ እንዴት ነው የምንፈታው ይሄንን ችግር? አጥንተን ከጨረስን በኋላ ደብተራችንን እንስጋውና በራሳችን አባባል ያጠናነውን ትምህርት የተረዳነውን በራሳችን አባባል ጮክ ብለን ለሰው እናስረዳ እና ለማንም መሆን ይችላል ብቻችንን ሊሆን ይችላል ምንም ችግር የለውም ብቻ ጮክ ብላችሁ የገባችሁ እንዳለ አስረዱ። ዴን ማስረዳት ካልቻላችሁ ኦር የሚጠፋባችሁ ከሆነ አላጠናችሁትም በደንብ ስለዚህ ከአዲስ ተመልሳችሁ ማጥናት አለባችሁ። በደንብ ካስረዳችሁትና ክሊር ከሆነላችሁ ደግሞ ለፈተና ዝግጁ ናችሁ። ትረስት ሚ ፈተና ላይ ስገቡ ከምታውቁት ነገር ውጪ አይመጣም። አትሊስት 90 እና 80% የምታውቁት ነው የሚሆነው። እናንተም ደግሞ ይሄ ችግር አለብኝ የምትሉትን ፕሮብሌማችሁን ኮሜንት ላይ ንገሩኝ እና መልስላችኋለሁ ለሁላችሁ። ኤንድ እስካሁን ፎሎ ማታደርጉ ከሆነ ደግሞ for more this kind of content ፎሎ ማድረግ እንዳትረሱ። ኔክስት ቪዲዮ እስክንገናኝ ቻው ቻው።